እንደምን ቆይታችኋል? በመላ ዓለም የምትገኙ ቅዱሳን በሙሉ የእግዚአብሔር ጸጋ ባላችሁበት ሁሉ ይብዛላችሁ። ወንድማችሁ አገልጋይ ተገኘ አለሙ ነኝ። ዛሬ በዚህ ማለዳ የእግዚአብሔር ሀሳብ የእግዚአብሔርን ቃል እናንተ እንዳካፍል እግዚአብሔር ይህን እድል ስለሰጠኝ እግዚአብሔርን ላመሰግን እፈልጋለሁ። የእግዚአብሔር ቃል በኤፌሶን መልእክት ምዕራፍ 2 ከቁጥር 10 ላይ ሲናገር እንደዚህ ይላል። እኛ ፍጥረቶች ሆነንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ስራ እንድንሰራ በክርስቶስ ተፈጥረናል ይላል። ስለዚህ በክርስቶስ እግዚአብሔር አዲስ ፍጥረት ሲያደርገን አሮጌው ሁሉ ሲያልፍ፣ በተለይ ደግሞ በሁለተኛ የቆሮንቶስ መልእክቱ ላይ ሐዋርያው ጳውሎስ ሲናገር ምዕራፍ 5 ከቁጥር 17 ላይ ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው ሁሉ አልፏል ነው የሚለው። እንግሊዝኛው all things are passed away ነው የሚለው። አሮጌው ነገር ሁሉ ሞቷል ነው የሚለው። passed away ሞቷል። እዚህ ሁሉም አዲስ ሆኗል በክርስቶስ። እዚህ በእግዚአብሔር የቤዛነት የማዳን ፕላን ውስጥ እቅድ ውስጥ ሁሉን አዲስ ማድረግ አለ። ሁሉም አዲስ ማድረግ ይሄ ፍጥረታዊውን ጭምር የሚያካትት ነው ማለት ፍጥረትን ጭምር ክሬሽን ያካትታል። ለዛ ነው አሮጌው ሰማይና ምድር ይሄ ያልፋል በእሳት ተቃጥሎ አዲስ ሰማይ አዲስ ምድር ይገለጣል። ስለዚህ ይሄ የእግዚአብሔር የቤዛነቱ የድነቱ የማደሱ ይሄ ነገሮችን ሪስቶር የማድረጉ ሪስቲቲዩት የማድረግ ትንቢታዊ አጀንዳው አካል ነው። ስለዚህ ይሄ የእግዚአብሔር በክርስቶስ ሞትና ትንሣኤ ያለው የቤዛነት የማዳን እቅድ ከሰው እስከ ሁሉ ፍጥረት ያካተተ ሲሆን በዚህ እቅድ ውስጥ አዲስ ፍጥረት ስንሆን በክርስቶስ የተፈጠረ ማንነታችን ምንድን ነው? ዓላማው ምንድን ነው? የእግዚአብሔር ልጅነት የአዲስ ፍጥረትነት የመጨረሻ ግቡ ምንድን ነው ሲባል እግዚአብሔር አስቀድሞ ያዘጋጀውን መልካሙን ስራ እንድንሰራ ነው የሚለው። ዮሐንስ ወንጌል ምዕራፍ 6 ላይ ኢየሱስን አይሁድ አንድ ጥያቄ ጠይቀውት ነበር። የእግዚአብሔርን ስራ እንድንሰራ ምን እናድርግ? ስለዚህ የእግዚአብሔርን ስራ መስራት ከፈለጋችሁ እግዚአብሔር በላከው በእርሱ እመኑ ነው የሚለው። ምንድን ነው ይሄ በእርሱ ደግሞ ማመን የሚለውን ሀሳብ በእግዚአብሔር መንፈስ እየተረዳን እያስተዋል ነው እያወቅ ነው ወደዚህ የእውቀት ክብር እያደገን ስንመጣ ምንድን ነው በእርሱ ማመን የሚባለው ነገር? በኢየሱስ ክርስቶስ ማመን፣ በልጁ ማመን እና በእርሱ ማመን ውስጥ ምክንያቱም ኢየሱስ ሲናገር በእኔ መመኑ በአባቴ መመኑ ይላል እና በእርሱ ስናምን ዮሐንስ ወንጌል ምዕራፍ 14 ቁጥር 12 ላይ በእኔ የሚያምን ቢኖር እኔ የምሰራውን ስራ ይሰራል፣ ከዛም ያለፈው ከዛም የሚበልጠውን ደግሞ ይሰራል። ስለዚህ የእግዚአብሔር ስራ የሚሰራበት እግዚአብሔር አስቀድሞ ያዘጋጀው መልካሙን ስራ የሚሰራበት መለኮታዊ ሚስጥሩ የዛ ስርዓቱ የዚህ መንፈሳዊው ስርዓቱ ሚስጥር እምነት ነው። ያለ እምነት የእግዚአብሔርን ስራ መስራት አይቻልም። የእግዚአብሔር ስራ በእርሱ ባለን እምነት የሚሰራ ብቻ ነው። የዚህ እምነት ሰማያዊ መገለጥ ነው፣ ሰማያዊ ስርዓት ነው። እምነት ምድራዊ አይደለም፣ ሰማያዊ ነው።
መንፈሳዊ ነው። እምነት የቆመው በእግዚአብሔር በማመን በቃሉ በማመን ውስጥ ነው። ከመስማት ነው የሚመጣው። የዚህ እግዚአብሔርን የወንጌልን ሐሳብን፣ ፈቃዱን፣ ድምፁን እያስተዋልን በመንፈሳችን እየሰማን ጥቅስ አይደለም እምነት በድምፅ ውስጥ ነው። በወንጌል ድምፅ ውስጥ ነው። በወንጌል ቃል ውስጥ ነው። ዘንድ ለቆሮንቶስ ላይ እንዲህ ተብሎ ስለተጻፈ ስላለ ሰውየው አላመነም። ጥቅስ ጠቀሰ ነው የሚባለው። እምነት ግን ከሆነ ድምፅ ማለት ድምፃቸው እስከ ምድር ዳርቻ ይህ ኃይል ያለው ከውስጥ ሰው መንፈስ ቅዱስ ለውስጣችን የሚገልጠው የሚያበራው በልብ ውስጥ እግዚአብሔር የሚያሳውቀን የሚገልጥልን የሚያመጣልን ድምፅ ሬማ፣ ያ በዛ በተገለጠው ቃል ውስጥ በተገለጠው የወንጌል ምስጢር ውስጥ ነው ድምፁ ያለው። ድምፁ ደግሞ በክብር ነው፣ በኃይል ነው። ዝግባን ይቆርጣል፣ የእሳትን ኃይል ያጠፋል፣ ዋላዎችን ያጠነክራል። ድምፁ እዚህ እምነቱ በድምፅ ውስጥ ነው፣ በጥቅስ ውስጥ አይደለም፣ በድምፅ ውስጥ ነው። ድምፅ ደግሞ የሚያደርግልን መንፈስ ቅዱስ ነው። ድምፅ የመንፈሳዊ ዓለም ስርዓት ነው። ለዛ ራዕይ ምዕራፍ 4 ላይ ከዙፋኑ ነጎድጓድ መብረቅ ድምፅ ወጣ ነው የሚለው። ድምፅ ከዙፋኑ ድምፅ የሚወጣው የዙፋን ህይወት ስርዓት ነው። ድምፅ ያንን የወንጌል ድምፅን ነው መንፈስ ቅዱስ ይዘው የመጣው። መንፈስ ቅዱስ በእኛ አልፎ ማውራት የሚፈልገው፣ በእኛ መሙላት የሚፈልገው፣ እንድናምን የሚፈልገው ባይዞ ድምፅ ከመጣ አለማመን አይቻልም። ድምፅ ሆኖ የእግዚአብሔር ፈቃድ፣ እግዚአብሔር ሐሳብ፣ እግዚአብሔር ቃል እኛ ጋር በልባችን በውስጥ ሰው አዲስ በተወለደው ማንነት ድምፅ ሆኖ ከመጣ አለማመን አልችልም። ወይንም ማመን አልቻልኩም አይሆንም። እዚህ እግዚአብሔር ለዚህ ስርዓት ነው እሱ አስቀድሞ ያዘጋጀው መልካሙን ስራ እንድንሰራ። እሱ መልካሙ ስራ የሚሰራው በእምነት ነው። የብርሃናዊ ህይወት ነው። የመለኮት ህይወት መገለጥ ነው። የአዲሱ ፍጥረት የህይወት ስርዓቱ መንገዱ። ስለዚህ ግዴታ የድምፁን መልመድ አለብን። ከመንፈስ ቅዱስ ጋር ዲፕ ፌሎሺፕ ያስፈልጋል። በዛ ዲፕ በሆነው የፍቅር ፌሎሺፕ ውስጥ የብርሃን ህብረት ውስጥ ነው ከብርሃናዊ ዓለም ድምፅ ወደ ልባችን የሚመጣው። ስለ ጤና፣ ስለ ፈውስ የሚናገር ሊሆን ይችላል። ስለ በረከት ሊናገር ሊሆን ይችላል። ድምፁ እያንጎዳጎደ የክብር አምላክ ድምፁ ያመጣል። መንፈስ ቅዱስ ያመጣል ወደ ልባችን፣ ወደ አዲሱ ሰው፣ ወደ አዲስ ፍጥረት። ያ ድምፅ፣ ያ የእግዚአብሔር የፈቃዱ እውቀት፣ የክብሩ እውቀት እምነት ነው የሚሆነው ለኛ። ለነፍሳችን ብርሃን ይሆናል። የእግዚአብሔር ጥበብ ይሆናል። መረዳት ይሆናል። እንዲህ ነው እግዚአብሔር ስራ የሚሰራው፣ በጥቅስ አይደለም የሚሰራው። እንቀጥላለን። ቀናችሁ የተባረከ ይሁን። ወንድማችሁ አገልጋይ